አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አቡሁ ለእግዚእነ ኢየሱስ ክርስቶስ ዘመተበርእሶ በእንተ ኃጢአትነ ከመ ያድኅነነ እምዝንቱ ዓለም ዘይትቃወም በፈቃደ እግዚአብሔር ዘሎቱ ስብሐት ወኃይል ለዓለመ ዓለም። ብፁዕ አባታችን አቡነ ቀውስጦስ የታላቁና ገናናው ሀገረ ስብከት የሰሜን ምዕራብ ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ ቅዱስ ሲኖዶስ አባል፣ ብፁዕ አባታችን አቡነ ቀሌምንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ብፁዓን አበው ሊቃነ ጳጳሳት፣ እጅግ የተወደዳችሁና እንደ ወይን ዛላ እንደ ዘለላ ወደ ልቡና የሚመላ እንደ ቀዝቃዛ እርጎ ልብን የሚያረሰርስ ነፍስን ከሥጋ ለይቶ ወደ አባቷ ወደ ፈጣሪዋ ወደ ሰማይ በሚያሳርግ ይልቁንም ደግሞ ቅዱሳን መላእክት በቤተልሔም ጌታ በተወለደ ጊዜ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ብለው የዘመሩትን ያመሰገኑትን ምስጋና ያሰማችሁን የቤተ ክርስቲያናችን መብራቶች ሊቃውንተ ቤተ ክርስቲያን፣ በመቀጠልም ዓለምን ንቃችሁ ለቤተ ክርስቲያናችን ዋጋ በመክፈል በቂ አስፈላጊ ሁኔታ ሳይሟላላችሁ የዚች ቤተ ክርስቲያን ዕጣ ፈንታ እንዲፈጥን እንዲሮጥ እያደረጋችሁ ያላችሁ ጉባኤ ዘርግታችሁ በማስተማር ላይ ያላችሁ የአብነት መምህራን፣ እንደዚሁ አበው መነኮሳት አምላካችን ልዑል እግዚአብሔር በሕይወትና በጤና ጠብቆ ከዚህ ስላደረሰ ለስም አጠራሩ ክብርና ምስጋና ይግባው። ለቅዱስ አባታችን ለአቡነ ተክለ ሃይማኖት የልደት በዓል ሁላችሁንም እንኳን አደረሳችሁ። በአሁኑ ሰዓት ለአጭር ደቂቃ የምንማርበት የዕለቱ የትምህርት መነሻ ርዕስ የሚሆነን ታላቁ ልዑለ ቃል ቅዱስ ኢሳይያስ በመዝሙር 40 ቁጥር 31 ላይ ያለው የእግዚአብሔር ቃል ይሆናል። ይኸውም እለሰ ይሴፈው ለእግዚአብሔር ይድሱ ኃይሎሙ ከመ ንስር። እግዚአብሔርን ተስፋ የሚያደርጉ እግዚአብሔርን የሚጠባበቁ ከእግዚአብሔር የማይቀድሙ ሰዎች ኃይላቸውን እንደ ንስር ያድሳሉ ይላል። ይሄ ታላቅ ቃል ሕያው ቃል ነው። ነቢዩ ቅዱስ ዳዊት ሰዎች ሳይቸግራቸው ስለማይቀር ለችግራቸው በጉልበታቸው፣ በገንዘባቸው፣ በእውቀታቸው ባላቸው ነገር መፍትሄ ማግኘት ስለማይችሉ ለጥያቄዎቻችን ሁሉ መልስ እግዚአብሔር ስለሆነ እግዚአብሔርን ተስፋ የሚያደርጉ እግዚአብሔርን የሚጠብቁ ሰዎች ኃይላቸውን እንደ ንስር ያድሳሉ ይላል። በዚህ ዓለም ላይ እርጅናቸውን ወይንም እርግናቸውን በጥበባቸው በጉልበታቸው እግዚአብሔር በለገሳቸው ዘዴ ማደስና በብዙ መከራ በብዙ ስቃይ ውስጥ አልፈው እድሜያቸውን ማስረዘም ከሚችሉ ስነ ፍጥረታት አንዱ ንስር ነው። እንደሚታወቀው ንስር በታሪክ እንደምንረዳው በአማካይ ከ60 እስከ 70 የመኖር ዕድል ያለው ሲሆን 40ውን ዓመት በታላቅ ጥንካሬ በታላቅ ግስጋሴ ያንን የሰማዩን አውሎ ነፋስ እየቀደደ እየሰነጠቀ በተቃራኒ መንገድ ጉልበቱን እየፈተነ ይኖራል። ነገር ግን 40 ዓመት ካለፈ በኋላ ደግሞ እያረጀ እያፈጀ የገዛ ሰውነቱ እየከበደው የገዛ ጥርሱ ወይንም ማንቆርቱ አልበላለት እያለው ሲቸገር ወይንም ደግሞ እጁ ወይንም ክንፎቹ እንደ ልብ አልበር እያሉ ሲቸገሩ በብዙ መከራና በብዙ ውጣ ውረድ ውስጥ ራሱን ፈትኖ ራሱን ለውጦ ዋጋ ከፍሎ አጥፍቶ ሲያበቃ 30 ዓመት ጨምሮ ራሱን አድሶ ይኖራል። ስለዚህ እግዚአብሔርን ተስፋ የሚያደርጉ ምንም ችግር ቢገጥማቸውም እንኳን ራሳቸውን በመጠበቅ እግዚአብሔርን ተስፋ በማድረግ እግዚአብሔር ታላቅ አምላክ ስለሆነ የታመነ አምላክ ስለሆነ ወዶ የማይጠላና ታምኖ የማይከዳ ስለሆነ በፍቅሩ ጉሉት በአንደበቱ ሐሰት የሌለበት ስለሆነ ፍቅሩ የማይጎል ክንዱ የማይዝል ስለሆነ እግዚአብሔር በፍቅሩ ወረት ስለሌለበት እግዚአብሔርን ተስፋ የሚያደርጉ ሰዎች አንድም ቀን ጠፉ ሲባል ሰምተን አናውቅም። ባጭሩ በዛሬው ዕለት እግዚአብሔርን በብዙ ጠብቀው እግዚአብሔርን ደጅ ጠምተው እግዚአብሔርን ብቻ ተስፋ አድርገው
ኃይላቸውን እንደ ንስር ካደሱበት ቅዱስ አባታችን አቡነ ተክለ ሃይማኖትን የወለዱ ታላላቅ እናትና አባትን ታሪካቸውን ባጭሩ እናነሳለን። እንደሚታወቀው አባታቸው ታላቁ ንጹሕ ካህን ቅዱሱ ካህን የጸጋ ዛብና እናታቸው ደጓ የእምነት እናት እንደ ሳራ ያልቸኮለች እንደ ሌሎቹ እናቶች ሴቶች አቋራጭ መንገድ ያልፈለገች ነገር ግን አምላኳን ተከትላ አንድ ቀን እግዚአብሔር ይጎበኘኛል፣ እግዚአብሔር ይረዳኛል፣ የተባረከ ልጅ ይሰጠኛል እያለች ሁልጊዜ ትጸልይ ነበር። እናታችን ቅድስት እግዚአብሔር ከምትጸልያቸው ጸሎቶች ሁሉ አንዱ ሀበኒ ወልደ ዘያሰምሮ ለሂሩትከ ወይመሰ አኮ እጹም ማኅፀኔ፣ አምላኬ እግዚአብሔር ሆይ እንደ ይስሐቅ እንደ ያዕቆብ ፈጣሪውን የሚያገለግል የተባረከ የተቀደሰ ይልቁንም ደግሞ ከኔ ይልቅ ላንተ የሆነ ልጅ ስጠኝ፣ አለበለዚያ ደግሞ ማኅፀኔን ዝጋ እያለች ታላቋ እናት ትጸልይ ነበረ። የእግዚአብሔርን ፈቃድ ትጠይቅ ነበረ። እነዚህ ሰዎች በጋብቻ ሕይወት ረዥም ጊዜ ኖረዋል፣ ጊዜ ኖረዋል። ነገር ግን የጋብቻን ወግና ስርዓት ሳያደርሱ ቀርቶ ሳይሆን እግዚአብሔር ለተወሰነ ጊዜ ለተወሰነ ደቂቃ አዘግይቷቸው ነበረ። እግዚአብሔር ፈጥሮ ሲሰጥም ምክንያት አለው፣ ሲያዘገይም ምክንያት አለው። እግዚአብሔርን መጠበቅ ታላቅ በረከት ነው። እንደምታወቀው አብርሃምና ሳራ አብረው ሲኖሩ አብርሃም በ75 ዓመት ወደ ምድረ ከነዓን ሲጠራ አብርሃም ናአ ጻም ብሔሪኮ ተፈለጥ ማዝማዲከ ንሕነና ወርሰከ ሀገረ ወብሔረ አው ማርና ወተት የምታፈርስ ሀገር አወርሳለሁ እሰጥሃለሁ። ይልቁንም ደግሞ የምድር ልጆች ሁሉ አሕዛብ ሁሉ የሚባረኩበት የሚቀደሱበት ለእኔ ማደሪያ የሆነ ዙፋኔ የሆነ ስሜ የሚጠራበት ልጅ እሰጥሃለሁ ብሎ አምላካችን እግዚአብሔር ቃል ገብቶልን ነበረ። ነገር ግን 100 ዓመት እስኪሞላ ድረስ ለ25 ዓመታት አብርሃምን ሲያዘገየው ሚስቱ ቸኩላ አብርሃምን ወደ አላስፈላጊ መንገድ መርታ በዛሬው ዕለት ለይስሐቅ ለልጆቹ ባለጋራ የሆኑት በአቋራጭ መንገድ እንደመጡ እናውቃለን። ይሁን እንጂ ሁለቱም እምነታቸው ታላቅ ነበረ። ነገር ግን እናታችን ቅድስት እግዚአብሔርና ታላቁ አባት ጸጋ ዛብ እግዚአብሔርን ጠበቁ። አዎ እግዚአብሔርን የሚጠብቅ ሰው ተስፋ አለው። እግዚአብሔርን የሚዘገይ የለም። እግዚአብሔር ታላቅ አምላክ ነው። እግዚአብሔር ገናና አምላክ ነው። ሰዎችን የሚያቆይበት ለማብሰል ነው። እግዚአብሔር ስጦታ ሲሰጥ ሰዎች መሸከም እንዲችሉ በአግባቡ መጠበቅ እንዲችሉ መረዳት እስኪችሉ ድረስ እግዚአብሔር ያዘገያል። እግዚአብሔር ቶሎ ይሰጣል። አንዳንድ ደግሞ ፈጽሞም አይሰጥም። እግዚአብሔር ለእያንዳንዱ እግዚአብሔር ምክንያት አለው። እስራኤል ቀይ ባህር ከፊት ተደቅኖባቸው ፈርዖን ደግሞ በብዙ ሰራዊት ከፊት እያሳደዳቸው ምድር በጨለመባቸው ጊዜ ወደ አምላካቸው ወደ ፈጣሪያቸው ወደ ጠራቸው ወደ ፈጠራቸው ወደ ታመኑለት ወደ ጋረደላቸው ወደ አምላካቸው ወደ እግዚአብሔር በጸለዩ ጊዜ ከመቅጽበት ያንን በዓለም ታሪክ ተደርጎ የማይታወቀውን ቀይ ባህርን ከፍሎ አሻግሯል። ምስጋና ለአምላካችን ሆነ። እልል ብላችሁ አመስግኑ። በዚህ ልክ እግዚአብሔር የሚሰማበት ጊዜ አለው። እግዚአብሔር ጥያቄዎቻችን እያንዳንዳችን ዛሬ ወደዚህ የመጣነው ጥያቄ ይዘን ነው። ያለ ጥያቄ የመጣን የለም። ብዙዎቻችን ጥያቄ አለን፣ ብዙዎቻችን ምስጋና አለን፣ ብዙዎቻችን ስለት አለን፣ ብዙዎቻችን ፍቅር አለን። የሆነ ሆኖ እኩል የሚያደርገን አንድ የሚያደርገን ለቅዱስ አባታችን ለአቡነ ተክለ ሃይማኖት ያለ ፍቅር ነው። ስለዚህ በእነዚህ አይነት ሁኔታ በጣም ጥያቄው ቶሎ መመለስ ያለበት ከሆነ ጊዜ የማይሰጥ ከሆነ እግዚአብሔር ከመቅጽበት ይሰማል። እመቤታችን ቅድስት ድንግል ማርያምና ልጇ ከደቀ መዛሙርቱ ጋር በቃና ዘገሊላ በሰርግ ላይ በተገኙ ጊዜ ብዙ እንግዶች ስለነበሩ ታላላቅ ሰዎች ስለታደሙ ዶክማስ እየወጣ እየገባ በተለይ ደግሞ እሱ የጠራቸው ሰዎች እያሽሟጠጡ እየሳቁበት እየተሳለቁበት አቅሙን የማይችል መጠኑን የማያውቅ በልኩ የማያደርግ እያሉ በተሳለቁበት ሰዓት ያ ጥያቄ ጊዜ የማይሰጥ ስለሆነ እሷ ባሳሰበችው ምክንያት ውሃውን ወደ ወይን ጠጅ አምላካችን ኢየሱስ ክርስቶስ ቀይረዋልና ምስጋና ለአምላካችን ይሁን። ዛሬም ያለቀብንን የሳሳብንን የጠፋብንን የጨለመብንን አምላካችን እግዚአብሔር ማብራት ይችላል። በዚህ ልክ በፍጥረት እግዚአብሔር ሁሉን ነገር ማድረግ ሲችል እስራኤል ወደ ኢያሪኮ
እጅግ በጣም ጠንካራ የሆነ ገናና የሆነ አይበገሬ ብዙ ጊዜ የተገነባ በጥንቱ ስልጣኔ ጥበብ የተካኑ ሰዎች የገነቡት የኢያሪኮ ግንብ በአንድ ቀን እንዲገቡ አላደረገም። 76 ቀን ዞረው በሰባተኛው ቀን እንዲገቡ አድርጓል እግዚአብሔር። ያንን ግንቡን አፍርሶ ደርምሶ ያችን የለመለመች የጣፈጠች ደስ የምትል ለኑሮ ምቹ የሆነችን ሀገር አምላካችን እግዚአብሔር ማውረስ ችሏል። አመስግኑታ እግዚአብሔር። ዛሬም እግዚአብሔር በመካከላችን ያለውን ግንብ ያፈርሳል። የጥላቻ ግንብ፣ የክፋት ግንብ፣ የሌብነት ግንብ፣ የልዩነት ግንብ በጥቅሉ ለእኛ እንቅፋት የሆኑ እንዳንተያይ፣ እንዳንረዳዳ፣ እንዳንገናዘብ ለእኛ ፈተና የሆኑትን ግንቦች ሁሉ አምላካችን እግዚአብሔር ማፍረስ ይችላል። ወደ ዋና የዕለቱ ታሪክ ስንመጣ እነዚህ ሁለቱ ሰዎች ብዙ ጊዜ አምላካችን ይጠይቃሉ፣ ይጸልያሉ። የሚገርመው ግን ምንም ሰዓቱ ያለፈ ቢመስላቸው ሰውኛው ሕይወት የእግዚአብሔር ሂሳብ ናት፣ የሚዘጋት የለም። እግዚአብሔርን የሚሳካ የለም። የእኛ ሂሳብ፣ የእኛ አመለካከት፣ የእኛ ካልኩሌት ከአቅም ጋራ ነው፣ ከጉልበት ጋራ ነው፣ ከሀብት ጋራ ነው፣ ከስጦታ ጋራ ነው። እግዚአብሔር ግን እኛ የተመረኮዝንባቸው ሁሉ ከስራችን አጥፍቶ አድቅቆ አቅማችን ባወቅን ጊዜ አምላካችን እግዚአብሔር ይደርስልናል። እኛም ዛሬ ደክመናል፣ ዝለናል በብዙ ነገር። አምላካችን እግዚአብሔር ይድረስልን። እግዚአብሔር ይሳነዋል። የሰው አቅሙ ውስን ነው። ምክንያቱም ልጅ ከገበያ የሚገዛ አይደለም፣ በጉልበት የሚመጣ አይደለም፣ ዘመድ የሚሰጥ አይደለም፣ ወይ ደግሞ በተውሶ የሚገኝ አይደለም። ማንም ልጅን ሊሰጥ አይችልም። ልጅ የእግዚአብሔር ስጦታ ነው። ናሁ ጸጋው ለእግዚአብሔር ውሉድ እሴተ ፍሬሃ ለከርስ። ልጆች የእግዚአብሔር ስጦታ ናቸው። የማኅፀንን ዋጋ የእግዚአብሔር ስጦታ ነው ይላል። ወደዚህ ምድር የመጣ ነው በወላጆቻችን እቅድና ሙሉ ፈቃድ ሳይሆን በእግዚአብሔር ቸርነትና በእግዚአብሔር ፈቃድ ነው። ስለዚህ ዋጋ አለን ማለት ነው። አምላካችን እግዚአብሔር ከአባት ዘር ከእናት ደም ከፍሎ በ40 ቀኑ አጥንት ሰክቶ በጅማት አስሮ ቁርበት አልብሶ አሳምሮ አስውቦ በቅዱሳን እጆቹ ወደዚህ ምድር ያመጣንና ለራሳችን ዋጋ እንስጥ። እስኪ አመስግኑት እግዚአብሔር። ሰው ዋጋ ያለው ፍጡር ነው። ሰው በእደ እግዚአብሔር የተለካ ብቸኛ ፍጡር ነው። ሰው እግዚአብሔርን የሚመስል ነው። ስለዚህ ሰው በእግዚአብሔር ዘንድ ዋጋ አለው ማለት ነው። አኮ በዘይማስር ብሩር ወወርቅ ዘተቤዘወክሙ እሙሰ ዘይበቁ ምግባርክሙ ዘተመጠውክሙ እማበብክሙ አላ በክብሩ ደሙ ለክርስቶስ ከመ ዘበግዕ ቅዱ ወንጹሕ ዘታምረም ቅድመ ፈጠረ ዓለም ወአስተርአየ በዳህሪ መዋዕል። ከወላጆቻችሁ ከወረሳችሁት ከንቱ ኑሮ የተዋጃችሁት በብርና በወርቅ አይደለም፣ በሚጠፋ አይደለም፣ በቁስ አይደለም፣ በዕንቁም አይደለም፣ ይልቁንም ለዘላለሙ ሕያው መድኃኒት በሚሆን በጌታችን በአምላካችን በኢየሱስ ክርስቶስ የተዋጃችሁ ናችሁ ይላል። ክብርና ምስጋና ለአምላካችን ነው። በደሙ የተገዛንን በደሙ የተዋጀንን እግዚአብሔር አብ እኛን ከመውደዱ የገዛ ልጁን አሳልፎ የሰጠንን። ስለዚህ ምንም ወቅቱ ቢረዝምም እንኳን አምላካችን እግዚአብሔር አንድ ቀን ያደርገዋል። መጽሐፍ ቅዱስ በልምዶች በታሪኮች የተሞላ ነው። እኛ ዓለምን ካየነው ከዓለም የምንቀስመው የምንማረው ነገር የለም። ዓለም ከዚህ እስከዚህ ብቻ ነው፣ ከዚህ በኋላ ማለፍ አትችልም ይላል። ነገር ግን መጽሐፍ ቅዱስን ሲያዩ አብርሃምን በ100 ዓመት የጎበኘ እግዚአብሔር፣ ሳራን በ90 ዓመት የጎበኘው እግዚአብሔር ምን ይሳነዋል? እግዚአብሔር አንድ ነው፣ የምናመልከው አምላካችን አንድ ነው አሉ። ይልቁንም ደግሞ ሁለቱም እግዚአብሔር ጻድቃን ሆነው ካረጁ ካበጁ በኋላ መልአኩ ቅዱስ ገብርኤል እንደመሰከረው የመውለጃው ዘመኗ ካለፈ በኋላ የኤልሳዕን ማኅፀን አለምልሞ ታላቁ ወንጌላዊ ሐዋርያ ሰማዕት ይልቁንም ስለ ጌታችን ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ መተኪያ በሌለው የመሰከረው ወፍሳዚያ ሰናው ተፈጸመ እንተ ተሰጠት ወእንተ ውስተ ትበዝሕ፣ እነሆ ደስታዬ ዛሬ ተፈጸመች። ዮሐንስ 3:29 ደስታዬ ዛሬ ተፈጸመች። የኔ ታንስ ይገባታል፣ የእሱ ትበዛለች፣ ትልቃለች፣ ትሰፋለች። የኔ በነበር ይቀራል፣ የእሱ በነበር አይቀርም ብሎ
ስለ ጌታችን ስለ አምላካችን ስለ ኢየሱስ ክርስቶስ የተናገረው። ቤተክርስቲያንና ክርስቶስ ሲገናኙ ነው ታላቅ ምስክርነት የተሰጠው። ስለዚህ ከዚህ ታሪክ በመነሳት አባቶቻችንን የቀደሙትን የጎበኛቸውና ያያቸው እግዚአብሔር እኛን ይጎበኘናል፣ እኛንም ያየናል፣ እኛም ልጆቹ ነን እያሉ በአምላካቸው በእግዚአብሔር ተማሰቡ። አሁን ዛሬ ካለንበት ቦታ አንጻር ብዙ አይባልም። በዚህ ልክ የሚጸኑ የሚረዳዱ፣ የሚተጋገዙ፣ የሚታመኑ የሚፋቀሩ ብቻ ሰው የሚያምኑ የሚታመኑ ባልና ሚስት ለዓለም በረከት ናቸው። ስለዚህ ፈጣሪያቸውን ብቻ ታመኑ። ለሰይሰይፈው ወለ እግዚአብሔር የአዲሱ ኃይሎሙ ከመንፍ እግዚአብሔርን ተስፋ የሚያደርጉ ሰዎች አንዳች ነገር እግዚአብሔር አያሳጣቸውም በሚለው ተመረኮዙ እና አምላካቸው እግዚአብሔር ታላቅ ስለሆነ እንደ ቅዱስ ዘካርያስ ጸጋ ዘአብ በቤተ መቅደስ እያመሰገነ እየቀደሰ ባለበት ሰዓት እነሆ ታላቁ የእግዚአብሔር መልአክ እመቤታችን ቅድስት ድንግል ማርያምን ያበሰራት መልአክ በዓለመ መላእክት ከፍተኛ ክደት በተነሳ ጊዜ ንቁም በበህላዊ እስከደረግሮ ለአምላክነ የጽናት ተምሳሌት የሆነው አምላካችንን እግዚአብሔርን እስክናገኘው ድረስ ባለንበት ንቁም በማለቱ በታማኝነቱ በገርነቱ በኃይለኝነቱ እግዚአብሔር መርጦ ወደ እመቤታችን የላካትና የዓለምን መዳን ለዓለም ያበሰረ የተናገረ ጌታ በቤተልሔም በተወለደ ጊዜ ቅዱሳን መላእክትን እየመራ መጥቶ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ እነሆ በሰማይ ለእግዚአብሔር ታላቅ ክብር ምስጋና ይገባዋል። እግዚአብሔር ሰው ሆነ፣ ሰው እግዚአብሔር ሆነ፣ የተናገርኩት ተፈጸመልኝ ብሎ የተናገረው ታላቁ የደስታ መልአክ ዘካርያስ ሆይ እግዚአብሔር ጸሎትህ ሰምቶአል። እነሆ ሚስትህ እግዚአብሔር ልጅ ትወልዳለች። እሷ የምትወልደው ደግሞ ብዕለ ዓለም ወክብረ ነገሥት የዚህ ዓለም ክብርና ብዕል ለአንዲት የፀጉር ዘለላ ዋጋው የማይሆን ይልቁንም እንደ መጥምቁ እንደ ቅዱስ ዮሐንስ የጌታችን የአምላካችን የኢየሱስ ክርስቶስን መንገድ ጥርጊያ የሚያደርግ ልጅ ትወልዳለህ ብሎ መጋቢት 24 አብስሮ በዛሬው ቀን ቅዱስ አባታችን አቡነ ተክለ ሃይማኖት ተወለዱ። አመስግኑት እግዚአብሔር። ተክለ ሃይማኖት ታላቅ ሐዋርያ ናቸው። ተክለ ሃይማኖት ኢትዮጵያዊ ጳውሎስ ናቸው። ተክለ ሃይማኖት ኢትዮጵያዊ ጴጥሮስ ናቸው። ተክለ ሃይማኖት በዘር በሰፈር በመንደር በቀበሌ ያልታጠሩ ሀገራችን ኢትዮጵያ ከደቡብ ኢትዮጵያ ከህንድ ውቅያኖስ እንደ ሜዲትራንያን ባህር እስከ ግብፅ መጨረሻ ተዘዋውረው ወንጌልን የሰበኩ ታላቅ ሐዋርያ ናቸው። እግዚአብሔር ነው ያከበራቸው። ይላል ሐዋርያው ቅዱስ ጳውሎስ አመሰምረው ፈቀደ እግዚአብሔር ዘወኒ እንከርሰኒ ወዘዋኒ በጸጋሁ ከመስብክ ላይ ሳበስሙ አሚሃ የተለውኩ ዘሥጋ ወደም አው በእናተ ማኅፀን ሳለሁ የጠራኝ የመረጠኝ በጸጋውም የጠራኝ አምላኬ ልዑል እግዚአብሔር ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ያን ጊዜ ከሥጋና ከደም ጋር አልተማከርኩም ይላል ገላትያ 1:15 ላይ። ቅዱስ አባታችንም ለሐዋርያነት ሲጠሩ ከሥጋና ከደማቸው ጋር አልተማከሩም፣ ከወላጆቻቸው ጋር አልተማከሩም፣ ከጓደኞቻቸው ጋር አልተማከሩም። እግዚአብሔር የሰራቸውና የፈጠራቸው ለወንጌል አገልግሎት ስለሆነ ዋንተን የጸንብ እየሉ ትሰመይ እስመ ተሐውር ቅድመ እግዚአብሔር ከመ ትጽእ ፍኖቶ አንተ ልጅ የልዑል እግዚአብሔር ነቢይ ትባላለህ። እነሆ በእግዚአብሔር ፊት ትሄዳለህ፣ የእግዚአብሔርንም ጎዳና ጥርጊያ ታደርጋለህ። እነሆ መዳናቸውንም ደግሞ ትሰጣቸዋለህ፣ ታሳያቸዋለህ ብሎ ኤልሳዕ ታላቁ መጥምቁ ቅዱስ ዮሐንስ በተወለደ ጊዜ አባቱ ዘካርያስ በዮሐንስ በሉቃስ 1:76 ላይ እንደተናገረ ሁሉ አባታችን ጸጋ ዘአብም ዋንተን የሕፃን ነቢየ ልዑል ትሰመይ እስመ ተሐውር ቅድመ እግዚአብሔር ከመ ትጽእ ፍኖቶ ከመ ተሐቦሙ ይርከቡ መድኃኒቶሙ በዘይሰረይ ሎሙ ኃጢአቶሙ ኃጢአታቸው በሚሰረይ ገንዘብ ይሰረይ ዘንድ እግዚአብሔር ጥርጊያ ተዘጋጃለህ። አንተ እንደ መጥምቁ ቅዱስ ዮሐንስ የእግዚአብሔር ነቢይ ነህ ብሎ ስለ እሱ አምላኩን እግዚአብሔርን አመሰገነ። ክብርና ምስጋና ለአምላካችን ነው።
የአባታችን አስደናቂ ታሪክ በተወለዱ በ3ኛ ቀናቸው አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለው ቅድም ሊቃውንቱ እንደተናገሩ በመንፈስ ቅዱስ ተቃኝተው የ3 ዓመት ሕፃን በእርግጥ መናገር ይከብደዋል ብለን እናስብ ይሆናል። እግዚአብሔር መንፈስ ቅዱስ ድንጋይ ያናግራል። ማን ይከለክለዋል? ማን ይቋቋማል? እግዚአብሔር መንፈስ ቅዱስን የበለዓምን አህያ በዘኍልቍ 22 ላይ ያናገረውን እግዚአብሔር በሉቃስ ወንጌል 19 ላይ የቢታንያን ድንጋይ ያናገረ እግዚአብሔር ይልቁንም ደግሞ ማደሪያው ዙፋኑን እሱን ጎበኘውና አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ የቃል ሲጠራ የሚፈሰው ውሃ ይቆማል። ማንም አይንቀሳቀስም። ሰራዊተ አጋንንት ጸጥ ይላሉ። ኃያል ስም ነው። አዳኝ ስም ነው። አሸናፊ ስም ነው። በጣም እንደተጻፈው እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ተብሎ ነው የተጻፈው። ስለዚህ በዚህ ልክ አምላካቸውን እንዳመሰገኑ ሁሉ ቅድም ሊቃውንቱ በሚያስደንቅና በሚያስገርም ሁኔታ ስንሰማቸው ነበረ እና በዛሬው ዕለት የቅዱስ አባታችን የአቡነ ተክለ ሃይማኖት ወላጆች በብዙ መከራ ውስጥ ያለፉ ናቸው። በብዙ መከራ ውስጥ ሳያልፉ ሳይሞቱ ትንሣኤ የለም፣ ሳይወድቁ መነሳት የለም፣ ሳይወድቁ መክበር የለም። በብዙ መከራ ውስጥ ያለፉ ይልቁንም ታማኝነታቸውን ባጭሩ ለመግለጥ ሞተለሚ እናታችን እግዚአብሔርን በማረክና በቀማ ጊዜ ይልቁንም አንቺ ነህ እቴጌ ሆነሽ ከኔ ጋር ትኖሪያለሽ፣ የመንግሥቴን እኩሌታ ብቻ ሳይሆን መንግሥቴን እሰጥሻለሁ፣ በሕይወቴ ላይ አንቺ ታያለሽ ባላት ጊዜ እንደ ሐዋርያት ወርቅ ከወግሩር ለይኩን ከለርትምና ወርቅና ብርን ካንተ ጋር ይጥፋ ብላ አምላካችን እግዚአብሔር ደግሞ ለዚህ ታላቅ ትዳር ከለላ ሰጠ። ይገርማቸዋል። እግዚአብሔር ከለላ ከሚሰጣቸውና ከማይደራደርባቸው ብዙ ነገሮች አንዱ ትዳር ነው። ለምንድን ነው ያለው? እንደው በዘኍልቍ ምዕራፍ 12 ላይ ካየነው እየጨረስኩ ነው። በዘኍልቍ 12 ላይ በማርያም በኢትዮጵያዊቱና በሙሴ ላይ በሙሴ ትዳር ላይ ጣልቃ በገቡ ጊዜ ማርያምና አሮንን እንዴት አድርጎ እንደቀጣቸው መጽሐፍ ቅዱስ ዘርዝሮ ይናገራል። ስለዚህ ይሄ የሚያሳየን እግዚአብሔር ለትዳር የሚሰጠውን ምን ያህል ታላቅ ከለላ እንደሆነ ነው። ንጉሠ ጌራራና ፈርዖን ሳራን በቀማ ጊዜ እግዚአብሔር እንዴት አድርጎ በልዩ ጥበቡ በልዩ ኃይሉ ሳራን እንደታደጋት እንደጠበቃት፣ ሳራም ደግሞ አምላክ የሆነ እግዚአብሔር ያዘጋጀች የፈጠረኝ ለአብርሃም እንጂ ለአሕዛብ አይደለም ብላ በጽናት እንደቆመች እግዚአብሔርም በዚህ ልክ እኔ ለታላቁ ካህን ለታላቁ የእግዚአብሔር አገልጋይ ሚስት እንጂ ላንተ ሊሆን አልችልም፣ ፈቃዴ አይደለም ብላ በታላቅነት በተናገረች ጊዜ መልአኩ ቅዱስ ገብርኤል በክንፉ ቅዱስ ሚካኤል በክንፉ ወስዶ እዛ ቤተ መቅደስ አደረሰለት። ምስጋና ለአምላካችን ነው። ስለዚህ በብዙ መከራ ውስጥ ያለፉ ናቸው። ለዚህም ነው እግዚአብሔርን የጎበኛቸውና ቢያዘገያቸውም ሺህ የማይተካው አቡነ ተክለ ሃይማኖትን ሺህ የማይተካው እሳቸው ዛሬ በሥጋ የወለዱት የለም እናውቃለን። ኢይበል ፈላሲ ዘገባ በእግዚአብሔር ይፈልጠንኑ እግዚአብሔር ምስሉ አንሰ ከመስ ይቡስ ወይቤ እግዚአብሔር ውህበው በቤቴ ወባረፍቴ መካነ ዘያሰምይ ዘይይዝ እምደቂቆ ማዋልድ ወይቦ ስመ ዘላለም ዘያልፍ። ጃንደረባ ወይንም ስለ እግዚአብሔር ብሎ ራሱን ጃንደረባ ያደረገ ራሱን የተከተለ እግዚአብሔር ወገን አልባ ያደርገው ይሆን ብሎ አይስጋ። እነሆ እግዚአብሔር ስለ እግዚአብሔር ብሎ ራሳቸውን ጃንደረባ ያደረጉና ከዓለም ስለለዩ አምላካችን እግዚአብሔር እንዲህ ይላል፣ እነሆ በቤቴ መካከል ከስም የሚበልጥ ስም እሰጣቸዋለሁ ይላል። ኢሳይያስ 56 ቁጥር 5 ላይ ከስም የሚበልጥ ስም ይልቁንም ደግሞ እንደ ሰማይ ከዋክብት እንደ ምድር አሸዋ ተቆጥረው ተሰፍረው በማያልቁ ልጆችን እሰጣቸዋለሁ ይላል። አቡነ ተክለ ሃይማኖት በብዙኃን ናቸው። አመስግኑት እግዚአብሔር። ይልቁንም መላ ዘመናቸውን በደቡብ በሰሜን በሀገረ ትግራይ ተዘዋውረው የሰበኩ ያስተማሩ
በስተመጨረሻ ደግሞ ይህችን የተባረከች የተቀደሰች ሰላሌ ፈሪሃ እግዚአብሔር ያላት ሀገረ እግዚአብሔር የሆነች ደግ ሀገር ወደ ሆነችው መጥተው ዛቲ ምድረ ግራርያ ትኩነኒ ተፍጻሜተ ስብከቴ ተክለ ሃይማኖትና የተክለ ሃይማኖት ልጆች የሚታወቁት ጥንቆላን ሟርትን በማጥፋት ነው። ስለዚህ ተክለ ሃይማኖት ይህችን ሀገር አጥርተው ሰብከው አስተምረው እስካሁን ድረስ እውነት ለመናገር የሰላሌ ሕዝብ አቡነ ተክለ ሃይማኖት ባስቀመጡበት ቦታ ነው ያለው። ማንም አላነቃነቀው። የሰላሌ ውሃ እንደ ገበቴ ውሃ የሰላሌ ሕዝብ እንደ ገበቴ ውሃ የሚዋልል አይደለም። ለሀገሩ ዋጋ የከፈለ ነው። ታላላቅ ጀግኖች የበቀሉበት ነው። ሰሞኑን ሲተቹ ሰዎች ሰምተናል። ያንን መጥቀም አስፈላጊ አይመስለኝም። የራሳችንን አንድ በጣም ለንግግሩ ለከት የሌለ ሰው መምህሩን ይሰድብና ሲጠየቅ መምህሩ እኔንም አነጋግሮኝ ነበር ያለ። ስለዚህ ሁሉ ሰው እንዲያውቀው የሚፈለገው ሰላሌ ታላላቅ እነ ፊታውራሪ ገበየሁ ጉርሙን የመሳሰሉ እነ ጄኔራል ታደሰ ብሩን የመሳሰሉ እንደ ሀገሪቱ ሁሉን የመሳሰሉ የኢትዮጵያ የሕገ መንግሥት የለውጥ ሞተር የሆኑ ይልቁንም ለኢትዮጵያ ነፃ መውጣት ዋጋ የከፈሉ በደማቸው ያተሙ ሁሉ ከጣሊያን ጋራ ጥቂቶቹ ከጣሊያን ጋራ በሚሞዳሞዱበት ሰዓት ጃንሆይን እርስዎ አይሙቱ፣ የንጉሥ መሞትና የፀሐይ መጥለቅ አንድ ነው፣ ስለዚህ ወደ ተባበሩት ዓለም መንግሥታት እርስዎ ይውጡ፣ እኔ ለሀገሬ እሞታለሁ፣ ጀግኖችን አጀግናለሁ ብለው ታላላቅ ጀግኖችን ይዘው አዲስ አበባ ላይ የተሰዉ ቅዱስ አባታችን ሰማዕቱ አቡነ ጴጥሮስ የኢትዮጵያ የሰላሌ ሕዝብ ወይንም መላ የኢትዮጵያ ሕዝብ ምን ማለት እንደሆነ ደማቸው ምስክር ነው። ደማቸው ብናዝንም ፀሐይን ማየት የተሳነ ሰው በቀን ጨለማ ነው ቢል ፀሐይ ማብራቷን አታቆም። ወርቅ ደግሞ አንድ ሚዛን የሌለው መለየት ያቃተ ሰው የወርቅ አይደለም ሚዛን ነው መዳብ ነው ስላለ ወርቁ ወርቅነቱን ሊያጣ አይችልም። ስለዚህ ታላቅ የብፁዕ አባታችን የአቡነ ቀውስጦስ ሀገረ ስብከት ሁሉም ሃይማኖቶች ተባብረው ተከባብረው የሚኖሩበት ብሔር ብሔረሰቦች የሚኖሩበት አንዳች ግጭት የማይፈጥር ለመንግስትም ለሁሉም ለሃይማኖትም ለፈጣሪው ታምኖ የሚኖር ተምሳሌት የሆነ መለኪያ የሆነ ሕዝብ ነው የሰላሌ ሕዝብ። መስግኑ ታውቃላችሁ። በፈለግከው ሰላሌ እንትናን ይመስላል አይባልም። የገሌ ሰላሌን ይመስላል ነው የሚባለው። አቡነ ተክለ ሃይማኖት የደብረ ሊባኖስን ገዳም ሲያዋቅሩ ሲያቋቁሙ ሲያደራጁ ከመላው የኢትዮጵያ ገዳም አባቶችን ሰብስበው እንዳደራጁ ሁሉ አባቶች ከሰሜን ከምስራቅ ከምዕራብ መጥተው እንዳንድ ልብ ተናጋሪ እንዳንድ ቃል ተናጋሪ ሆነው የሚኖሩበት ነው። ስለዚህ ሀገሩ ሲነካበት በሀገሩና በቤቱ የሚደራደር የማይደራደር ሬሳ ካልሆነ በስተቀር ማንም ሰው ሊኖር አይችልምና በርቱ፣ ጠንክሩ። እግዚአብሔር ከእናንተ ጋር ይሁን። በእውነቱ ኡመንከኛ ኡመተ ቁልቁሉ ኡመተ አባ ተክሌ ባጅሰኒ አባ ተክሌ ከንጃለተን አቦቱ ይገኘ ስሞዩ አንጉድ ሰኔ ሲኑገይ ኡመተ ሰላሌት ሁሪዋ አባቶተ ዝረንከነ የሰት በረከት ወጋጀተን አቡነ ቀውስጦስ አቡነ ቀለምንጦስ አቡነ ኤፍሬም እነ ጸባቶን ጨምሮ በዛ በኩል ያሉትን አባቶች አንበሲ ሰኝ ወጋየን ኡመተ ሰላሌት ወርገኘኑ የአኒቲቦት ስፖንሰሪ ኑታኒ ኑበርሲሰኒ ኑባሰኒ ኑዳተኒ ሀለሲኑደ ኡመተ ከና ከናፉ አመንቲ ከሰን ጭምናን የገዳን ረቢ ስናየቱ ረቢ ወሊና ጅራቱ አቦትን ኬኛ አቡነ ጴጥሮስ ፋይን ቤክተን አባ ኬኛ ሳን ኡመተ ኬኛራ አንገለተኒ አመንቲ ሳኒ የገኒ ብየ ሳኒ የገኒ ኢትዮጵያን ብይ ኢትዮጵያ አከ እንጂፈቴ ዲና እንጂፈቴ ብሊሱማሺ አከ ደፌቶ ዱፌ ሃንጎሌ አቡነ ጴጥሮስ ፋ ራስ አበበ አረጋይ ከንጀረም ኢሳፋ ለኮነ ከፍን ኢሳን ቦሶነ ከሰ ሴነኒ ኦጋሸን ኡመተ ኢትዮጵያ ሁንዳ ከንዱበተን ኢሳን ከናፉ ምን ገኝ ምን ሰላሌ ከመከም
አንድሮ ያዋለ ወፊሳት ራሴ የራቡኤ ለፈረፌ ስለወረ ከሱማ ከረፍስ ወፊሳት ቢሻን ኑገ አነነ ወዳስ ወፊሳት ዳረ አነመተውስ እጆለ ሳረክሴ አነመረኮባስ ከናፉ ኡመተ ጋሪ ኡመተ ቁልቁሉ ከን ወር ሰላሌ ብይ ሰላሌ ብይ አከናት ጀቹን የጤና መቃወስ ነው። የጤና መቃወስ ነው። ጥላቻም ልክ አለው። ስለ ክርስቶስ ለመስበክ እኮ መወሰፍ አያስፈልግም። አንደኛ እሱንም አያውቁትም። እስኪ መጽሐፍ ቅዱስ ምዕራፉና ቁጥሩን ጠቅሰው ይስበኩ። ሁሌ አንቴን ስድብ፣ ጥላቻ፣ ንቀት፣ ሰውን መከፋፈል፣ መለያየት። ስለዚህ የትኛውም የኢትዮጵያ ሕዝብ እንዲህ ያለ የነውር ስድብ ሊፈጸምበት አይገባም። ይሄ አይመለከተው ይሆንስ ምናልባት እሱን ይመለከተው ይሆናል። እሱ ምን ጨነቀው? በማግስቱ በጠፍ ጨረቃ ጠፋ። ከዚህ ህዝባችንን ሰድበው አዋርዶ፣ ግን ህዝባችን በዚህ የሚዋረድ አይደለም። ለውሻ ሲነክስ ውሻ መልሶ መንከስ የጤንነት ምልክት እንዳልሆነ ታውቃላችሁ። ስለዚህ ውሻ ሲነክስ ደግሞ መድኃኒት በፈለግ በበለሰ ጨርቅ ያንን ቁስል መተኮስ እንጂ ከሱ ጋር ብዙ መሰቃየት አያስፈልግምና ብናዝንም ህዝባችን ቅዱስ ከኛ በላይ የሚያውቅ ማንም የለም። የአልጋን ምቾት ካነጠፈ ይልቅ የተኛ ያውቀዋል ይባላልና አብረን ኖርነው የወለደን ያሳደገን እዚህ ያደረሰን የመገበን ታላቅ ህዝብ ስለሆነ የዚህ ውለታ ህዝብ መመስከር መነገር አለበት ብዬ ስላዘብኩ ነው። ለሳይሰፈው ለእግዚአብሔር የንሱ ኃይሎሙ ከመንዝ እግዚአብሔርን ተስፋ የሚያደርጉ ሰዎች ኃይላቸውን እንደ ንስር ያድሳሉ ይላል። እኛም እግዚአብሔርን አምነን ነው የመጣ ነው። እግዚአብሔርን እናምናለን። ጨለማው ይወገዳል፣ ጭጋጉ ይወገዳል፣ ንጋቱ ይፈጥናል፣ መከራው ያልፋል፣ ጦርነቱ ይወገዳል፣ ሰላሙ ይመጣል። አምላካችን እግዚአብሔር